የዛሬውን እንግዳችንን የጠቆሙኝ በሌላ ሙያ ዘርፍ ላይ ያሉ ባለሙያ ናቸው። ዶክተር መሰለ መሐንዲሱ፣ ዶክተር ምህረት የሚባሉ ወጣት የአእምሮ ሐኪም አሜሪካ 6 ወር ይሰራሉ። ወደ አዲስ አበባ ይመጡና ደግሞ 6 ወር በበጎ ፈቃደኝነት በአማኑኤል ሆስፒታል ያገለግላሉ። እስቲ ያነጋግሪያቸው አሉና ዘመኑ ባፈራው ቴክኖሎጂ አማካኝነት በኤስኤምኤስ የአጭር መልእክት አገልግሎት አስተዋወቁኝ። ለዚህ ጨዋታ ላበረከቱት አስተዋጽኦ ዶክተር መሰለ ኃይሌን ከልብ እናመሰግናለን። ዶክተር ምህረት ደበበ መጀመሪያ በጥቁር አንበሳ በአጠቃላይ ሕክምና ቀጥለውም በአሜሪካ ሴንት ሉዊስ ዩኒቨርሲቲ የሳይኪያትሪ ትምህርት ተከታትለዋል። በሥራ በኩል በአገር ውስጥ በተለያዩ ቦታዎች ሰርተዋል። ዶክተር ምህረት ስለ ህመምተኛውም ሆነ ጤነኛው አእምሮ መመራመር ላይ ያተኩራሉ። ጋብዘናቸው ሸገር መጥተው ያጫወቱንን እኛ ከመረጥንላቸው ዘፈን ጋር አስማምተን እንደሚከተለው እናቀርባለን። የተከበራችሁ አድማጮቻችን፣ ቀኑ ቅዳሜ፣ ሬዲዮ ጣቢያው ሸገር 102.1፣ ፕሮግራሙ የቅዳሜ ጨዋታ ነው። በያላችሁበት ምቹ የእረፍት ቀን እንዲሆንላችሁ እንመኛለን። ሸገር የእናንተ ነው። ዶክተር ምህረት በጣም አመሰግናለሁ ፈቃዱ ሆነው እዚህ ስለመጡ። እኔም በጣም አመሰግናለሁ። በጣም ደስ ብሎኛል። ሳይካትሪ የማዳመጥ ሕክምና ነው ይባላል። ዛሬ ወደ ቅዳሜ ጨዋታ ደግሞ የተጋበዙት እርሶ እንዲያወሩ ነው ዶክተርና እንደጫውቱን ነው። እውነትም የማዳመጥ ሕክምና ነው? የማዳመጥ ሕክምና ነው ወይም ካዳመጠው በኋላ በትክክል የመናገር። እኔ ሳይካትሪ ሬዚደንሲ ወይም ስፔሻላይዝ ያደረኩበት ፕሮግራም አንድ ዶክተር ደዋል የሚባሉ ሰው አሉና በሳቸው ስም ሽልማት አለ። 50 ዓመት አካባቢ ሰርተዋል በሳይካትሪ፣ በዓለም የታወቁ ሰው ናቸውና የኛ ምረቃ ጊዜ ተጠይቀው ፕሮግራም ዳይሬክተራችን ጠየቀቻቸው። በ50 ዓመት ልምዶት ውስጥ ቀላሉ ነገር ምንድነው አለቻቸው። ማዳመጥ ነው። እና ግን ከባድስ ምንድነው በሳይካትሪ ወይም በዚህ ሙያ ስትላቸው ማዳመጥ ነው አሉ። እና ጆሮ ያለው ሁሉ ይሰማል። ደግሞ ለማዳ ወይም ደግሞ የሰለጠነ ጆሮ ብቻ የሚሰማቸው ነገሮች አሉ። ስለዚህ ሳይኪያትሪ ወይም ደግሞ የአእምሮ ሕክምና አንዱ ትልቁ ዘርፉ ጆሮን የማሰልጠን ወይም በልብ የመስማት ሙያ ነው ማለት ነው። ስለዚህ ልክ ነው። ከዛ ግን የምንናገረው ነው የሚከፈለን ለምንናገረውም ነው። ዛሬ ባይከፈልም እንግዲህ በሸገር ላይ እንዲያጫውቱን ጋብዘኖታል ዶክተር ምህረት። እንዲሁ አንቱ ብዬ ልቀጥል ወይስ? እኔ መቼም አንቱ ወደ ኋላ እያየሁ ነው ሌላ ሰው አለ ብዬ። ስለዚህ ፕሊስ አንተ ብትይኝ። አድማጮቻችን፣ እኔም ከኔ ዕድሜ በታች የሆኑ ሰዎችን አንቱ ብዬ ስለማላቅ እኚህ ዶክተር ምህረት በጣም ትልቅ ሰው አለባቸው ይላሉ። ወጣት ነው። እኔ ምህረት ስባል ነው በጣም ደስ የሚለኝ። እሺ፣ እንግዲህ የስመ ሞክሼም አለ። አቶ ምህረት ደበበ የኢትዮጵያ ኤሌክትሪክ ኃይል ባለስልጣን መስሪያ ቤት መሪም አቶ ምህረት ደበበ ይባላሉ። የስም ሞክሼ ነው። ለማንኛውም እውነት ነው እና ሞክሼ ናቸው ወይ ተወቃላችሁ ሲል አይን ያቃቸዋለሁ ብዙ እሳቸው ባያቁኝም። ዶክተር በሁለት አገሮች መካከል ነው ወዲያ ወዲህ የምትለው ዶክተር ምህረት በአሜሪካና በአዲስ አበባ መካከል በየ6 ወሩ ትመላለሳለህ እና ምንድን ነው አዲስ አበባ ለፍቅር፣ አሜሪካ ለእንጀራ ነው? አይ ሁለቱም ፍቅርም እንጀራም አለው። ቤዚክሊ ነው ላይክ እዛ ሄጄ እንግዲህ ያው የአእምሮ ሕክምናውን ከተማርኩ በኋላ እንዳልሽው ነው ለፍቅር ነው፣ የሀገር ፍቅር ለወገን። እኛ እዛ በቀላሉ የምናገኛቸውን ነገሮች ሰዎች እዚህ ብዙ ለፍተውም ላያገኙት ይችላሉ። እኛ ደግሞ ስናድግ ስንማር ቤዚክሊ ዋናውን ነገር ለእኛ ነው የተደረገውና እንግዲህ ከመሄዴም በፊት የማስበው ነገር ነው። አሁን ደግሞ መጀመሪያ ስመጣ ለ3 ወር ነበር የመጣሁት ከ4-5 ዓመት በፊት። ከዛ በኋላ ግን በአእምሮ ሕክምናም ይሁን በሌላ ኤሪያ ላይ ያለው ነገር ሳየው ትንሽ አድርገሽ ብዙ ውጤት የምታመጭበት ነገር አለ። እዛ ይመቻል፣ ኑሮ ጥሩ ነው፣ ደስ ይልሻል፣ የተሳካ ነው ብዙ ነገር። ግን ሰው ልጅ ከመቀበል ብቻ ሳይሆን ከመስጠትም ነው ደስታ የሚያገኘው። እና ለእኔ 6 ወሩ ጤና ሰጥቶኛል ባጭሩ። እና ሪሊ የተቀበልኩትን መልሼ የምሰጥበት ሚንስ ወይም መንገድ ሆኖ ነው ያገኘሁት። እና ስመጣ ታድሼ ነው የሚሄደው። እኔም እንደውም ለጓደኞቼ 2 ቦታ ነው የማርፈው።
እዚህ ስመጣ እዛ ከምሰራው አርፋለሁ፣ እዛ ደግሞ ሲሄድ እዚህ ከምሰራው አርፋለሁ እና ሁሌ አመቱ ሙሉ ረፍት ላይ ያለው ሁሉ እየመሰለኝ አንዳንዴ እቸገራለሁ። ግን ያ ልክ ነው። አማኑኤል ሆስፒታል 6 ወር ትሰራለህ፣ 6ቱን ወር ደግሞ ሴንት ሉዊስ ነው? ይለያያል። አሁን ባለፈው አመት 6 ወር ስመጣ ጳውሎስ ነው። ደግሞ የማደርገው ሙሉ ጊዜ አልሰራም። እዚህ ስመጣ በሳምንቱ 2 ቀን ገብቼ ያው ማከም ደግሞ ማስተማር ተማሪዎችና ስፔሻላይዝ የሚያደርጉ ሐኪሞችን የተወሰነ ማስተማር አደርጋለሁ። ከዛ ውጭ ምናልባት አለ ነው በኋላ ካነሳ ነው ስለ አይምሮ ወይም ደግሞ ስለ ማይንድ ስላልታመመው አይምሮ ነው የኔ ሞር ዝንባሌ። ምክንያቱም በየትኛውም ህብረተሰብ ውስጥ ከ3-5% ነው የታመመ አይምሮ። 95% ነው እንግዲህ ይህን ሁሉ ጉድ የፈጠረው ማለት ነው። እሱም ደግሞ የተወሰነ እገዛ ያስፈልገዋል። ስለዚህ ብዙውን ጊዜ እሱ ላይ ነው ማጥናትም ማሰብም ትንሽ ማስተማርም የምወደው ደግሞ አለ። ዶክተር ምህረት ማን ነው ለሚሉ እንግዲህ የተወለድከው በደብረ ዘይትና በሞጆ መካከል ነው? ሞጆ ተወለድኩኝ። በኋላ ነው ከፍ ስል ደብረ ዘይት የሚባል ሀገር እንዳላውቄ ሀይ ስኩል ልጨርስ ወደ ደብረ ዘይት ሄድኩት እንጂ ሞጆ ነው ተወልጄ ያደግኩትም። እስከ 10 ተማርኩ። ቤተሰቦቼም ወላጆቼ እዛ ነው ያሉት እስካሁን እና 3 እህቶች እና 3 ወንድሞች አሉ እና እዛው ነው በትልቅ ቤተሰብ ውስጥ እንግዲህ በዛ ብለን ያደግ ነው ማለት። ትምህርት ሕክምናን መርጠህ ነው የገባህበት ወይንስ በጣም ጎበዝ ተማሪ ሁሉ ያው ሐኪም መሆን አለበት ይባላል እኛ ሀገር? ለዛ ነው? ስህተት ነው አክቹዋሊ። በኋላ እንደ ወጣ ክፍሌን አገኘው እንጂ እኔ መጀመሪያ ሂሳብ እወዳለሁ በጣም። የሂሳብ አስተማሪ ነበር አክቹዋሊ እስከ 10ኛ ክፍል ድረስ የሂሳብ አስተማሪ መሆን ነበር የምወደው። ከዛ አንድ በጣም የምወደው ጓደኛ ያለ እሱም ሐኪም ነው አሁን። የእሱ እህት እንግዲህ አርኪቴክቸር ስትማር ስለ አርኪቴክቸር ማወቅ ጀመርኩና ሂሳብም አለው ደግሞ የራሱ ሌሎች ብዙ ጥሩ ነገሮች አሉት። ትንሽ ድሮይንግ ወድ ነበር። ስለዚህ ሁለቱንም አይቼ በቃ እንደውም አስተማሪ ደግሞ ያው የራሱ ብዙ ችግር አለ በእኛ ህብረተሰብ ውስጥ ብዙ መስተካከል ያለበት፣ እንደውም አርኪቴክት መሆን ብዬ 12ኛ ክፍል ጨርሼ ማትሪክ እስከወስድ ድረስ አርኪቴክት እንደመሆን ነበር የማውቀው። ከዛ ያው የእሷም ኢንፍሉዌንስ አለ የጓደኛ እህት። በኋላ እኔና ጓደኛ ደግሞ መለያየት አልፈለግንም። እሱ ደግሞ ገና ከህጻነቱ ሐኪም መሆን ነው የሚፈልገው። ከዛ በኋላ በቃ ብልክ ማትሪክ ሲመጣ ጥሩ ውጤት መጣ። ሁሉም ሰው በቃ ሐኪም ነው መሆን ያለብህ የሚለው ነገር ግፊቱ በዛ። ድሮም ዘንቦብሽ ነው ምንድን እንደሚባለው እንኳን ዘንቦብሽ። ያው ከጓደኛ ጋር መለያየት አልፈለግንም። ከዛ ሰርዤ ነው በ3ኛው ቀን ከሞላው በኋላ ድሮ 4 ኪሎ ሕክምና እያለ ነበር የሚሞላው። ከዛ ከ4 ኪሎ ሰርዤ ያው ሕክምና ሲሞላ አንፎርቹኔትሊ ደግሞ እሱ ጎንደር እኔ ጥቁር አንበሳ ተለያየን። ግን ያው በዛ መንገድ ገባው። ብዙ ጊዜ ልወጣ አስቤ ነበር ከሕክምናው። በኋላ ግን እየገፋው ስሄድ በተለይ መጨረሻ ዓመት አካባቢ የአእምሮ ሕክምና ክፍል ሄጄ ሳየውና ስገባ አይ ቲንክ ቦታዬን ያገኘው መሰለኝና ትንሽ መረጋጋት ጀመርኩ። ግን ለረጅም ጊዜ ሕክምና በማትሪክ ውጤት ስህተት ምክንያት የገባሁበት እንደሆነ ነበር የማስበው። አሁን እንደሱ አላስብም። እዚሁ እያለህ የአእምሮ ሕክምና ብል ነበር ምንድነው እሱ ሕክምና ትምህርት ቤት ስትሄጂ አጠቃላይ ትምህርት ነው አጠቃላይ አለ እና የመጨረሻ ዓመት ተማሪ ስትሆኚ ይሄ ቆዳ የአይን በዋና ዋና የማይባሉ ግን ስፔሻላይዝድ ያደረጉ ነገሮችን ለ6 ሳምንት እንማራለን። ስለዚህ የመጨረሻ ዓመት ላይ 6 ሳምንት አማኑኤል እና ጳውሎስ እንመላለስ። በተለይ ዶክተር መስፍን አርአያ አይ ቲንክ ታውቂያቸዋለሽ። እሱ ሂዝ ዘ ቤስት ቲቸር ማለት ሂ ሜክስ ኤኒባዲ ሳይኪያትሪስት ቤሲክሊ። እሱም አለ ኢንፍሉዌንሱ፣ ሌሎቹም ነገሮች ተሰብስበው ሌሎቹም ሳይኪያትሪስቶች እንደዛው። ግን ይኸው ውስጥሽ ስላለ ነው አንድ ነገር ሲነካሽ ልክ እንደ መክደኛ ሲገጥም ታውቂዋለሽ። ከዛ በኋላ እዚህ ሀገር በሰራውበት ጊዜ በሳይኪያትሪ ባልሰራም ግን ዲፕ ዳውን የተቀበረ ነበር። ወደ አሜሪካን ሀገር ስሄድና ሕክምና የማጥናት ሁሉንም ማድረግ ስችል ወደዛ እሱም ቴብሉ ላይ ነው ወይም ጠረጴዛው ላይ ነበር። እሱን ወሰድኩ ማለት ነው። እንግዲህ ከጥቁር አንበሳ ከጨረስክ በኋላ በተለያየ ቦታ ሰርተሃል። ሁርሶ የወታደሮች ማሰልጠኛ ነው መሰለኝ፣ እዛ ሰርተሃል። ኮንሶ በሰው የሚያልቅ ከሆነ ሳልሰራ ሁርሶ ኮንሶ ባሌድ ኖሮ ወሊሶ እያልኩ ቀጥል ነበር። ሁርሶ በሚሊተሪ ካምፕ ውስጥ ነው ወታደር ማሰልጠኛ። ምንድነው የሆነው? እኛ 90 ዓመተ ምህረት ስንጨርስ የኢትዮጵያና ኤርትራ ጦርነት ገና ተጀምሮ ያለበት ጊዜ ነበር። እዚህ በመከላከያ ውስጥ ብዙ ሐኪም ይፈለግ ነበር እና ፍሬሽ ግራጁዌትስ ደግሞ ወጣ እናወጣለን
እና ያው ጦር ሜዳ ወይም ግንባር ድረስ የመሄድ ዕድል ስላለ ሁሉም ሰው አይፈልግም ነው ይፈራል። አት ሴም ታይም ደግሞ ትልቁ ኒድ ያለው እዛ ነው እና አስታዋጪ እዛ የመድረሱ ቻንስ ሀይ ነው። ስለዚህ እኔ መከላከያ ነው የደረሰኝ። ከዛ መከላከያ ደግሞ ሄደን እንደገና ዕጣ እናወጣለን። እኔ ካምፖች ደረሰኝ ነው ሁርሶ እዚህ የመጀመሪያ ሐኪም ሆኜ በጣም ወጣት ነን ያን ጊዜ እና ሁርሶ ሄድኩኝ ማለት ነው። እና ያው ትምህርት ቤት የተማርሽው አይደለም የሚሆነው ያው የተማርሽውን ሳይንሱን ከኑሮ ጋር የምታዋጅበት ለመጀመሪያ ጊዜ ህይወትን በኃላፊነት ደግሞ በከባድ ኃላፊነት የምትፋጠጭበት ጊዜ ነው። በአንድ በኩል ደግሞ በፍጥነት ማቹር ታረቂ ትበስያለሽ። ምክንያቱም ኃላፊነቱ አለ ብዙ ነገር ለብቻዬ ነው የምኖረው ኑሮ ማስተዳደር ምናምን ከካምፓስ ከካፌ ከዶርም ወጥተሽ ነው ወዝ ለእኔ በጣም ደስ አሁን በፊት ሲሄድ ያው ኦፍኮርስ ደስ አይልሽም በረሃ ነው ምናምን። አሁን ግን በአስተዋጽኦነቱም ይሁን በስራነቱ እንዲሁም ደግሞ ያገኘሁትን ልምድ ትምህርት ቤት አትማሪም እንደዚ አይነት ትምህርት ቤት እንደዚ አይነት ትምህርት የለም መጽሐፍ ላይም የለም። ህይወትን በሌላ አቅጣጫ እንድታዩ ያደርግሻል። ስለ ሰው በደንብ እንድታስብ ያደርግሻል። ለምንድን ነው የምንኖረው ምናምን እና አይክን ሴይ ብዙ ነገር ከህይወት ጋር የተፋጠጥኩበት ጊዜ ነው። ብዙ ጊዜ ነበረኝ። ከስራ ውጪ ካምፕ ነው። የትም መሄጃ የለም። ድሬዳዋ ነው እንግዲህ ያለው። እሱ ሩቅ ነው። መኪና እንደ ልብ የለም። ላንድሮቨሮች አሉ መኪና ተራው ድረስ የካምፕ መኪና ያስዱሻል። ብዙ ጊዜ ልሂድ ካልሽና የካምፕ ወደ ድሬዳዋ መሄድ ከሌለ ላንድሮቨሮች ላይ ጋቢና መቀበጥ ካለ 3-4 ሰው ሆነሽ ነው የአንዱ እግር ወደ ላይ የተንጨበረረ እንጨት እና ግን አሁን ስታስቢ ደስ ይልሻል። ምክንያቱም ያንን ልምድ ከየት ታገኘዋለሽ? እውነት ነው እሱ ያን ጊዜ ባታየው። ፕላስ ደግሞ እንደ ሰውም ደግሞ ያደረግሽውን ሰዎች በጣም ያደንቁታል። የምታደረጊውን ነገር በጣም አክብረው ያዩታል እና ጥሩም ነው። እንደው እዚህ ትልቅ ሆስፒታል ውስጥ ብትመደብ ኖሮ የማታገኘውን እድል እዛ ታገኛለህ። በሕክምናም እንደው በስራም በኩል አይደለ? ልክ ነው። ማለት ለምሳሌ ውሳኔ መስጠት ሜዲካል ስኩል እያለሽ ሬዚደንቶች ወይ ስፔሻላይዝ የሚያደርጉት አሉ። ሲኒየር ሐኪሙ አለ ደውለሽ ትጠሪያለሽ። እዛ ግን ምናልባት 2 ነን ያለ ነው። አንዱ ሁሉ ላይኖር ይችላል። ቢኖርም እኩል ነው የምታውቂው። አንዳንድ ጊዜ ለምሳሌ ወባ በብዛት ብዙ ሰዎችን ሲያማቸው ማንንም መጥራት አትችይም። ያለሽን ኃይል አስተባብረሽ ማከም አለብሽ። ሌላው ደግሞ ሜዲካል ዳይሬክተሮችም እኛንን ኢነዌይ አድሚኒስትሬሽን ውስጥም ትገቢያለሽ። ማለት ሌላ ትልቅ ሆስፒታል ውስጥ ብትሆኚ አሁን መሰሪው እንትን በጣም ቅንጭብ ነው። የራስሽን ሰርተሽ ወደ ቤትሽ ነው። ይሄ ከሰው ያገናኝሻል፣ ከስልጥኑ፣ ከአድሚኒስትሬሽኑ፣ ከካምፕ ኃላፊዎች በቃ ከሁሉም ሰው ጋር ትገናኛለሽ። ደግሞ በአንድ ጊዜ ትልቅ ቦታ ሆነሽ ነው የምትገናኙ እና አንቺ ውስጥሽ እንደ ልጅ ነው የሚጮኸው። እንደን አት ሴም ታይም ሰዎች ዶክተር እንትና እየተባልሽ በእርዳታ ድርጅት አማካኝነት ነው ወደዛ ሄድከው? እንግዲህ ውትድርናው በቃ ውትድርናው ያው ጦርነቱም ረገበ። በመሀል ያው በረሃ ስለሆነ አድካሚ ነው። ብዙ ጊዜ መቆየታችም በዛ ላይ ደግሞ ወጣት ስትሆኚ ትንሽ ወደፊት መግፋት አሁን እድሜ ተቃጠለ የምንለው ነገር አለ። የሆነ ነገር ማድረግ ትፈልጊያለሽ እና ግን ምንድን ነው ከዛ ወደ አዲስ አበባ መጣሁ። የተወሰነ ወራት ጥቂት ጊዜ ቆየሁኝ። ከዛ ሜዲሲን ሳን ፍሮንቲርስ ዶክተርስ ዊዛውት ቦርደር አሉ ብዙ የሆላንዱ ነው ሰው በጣም ይፈልጉ ነበር ኮንሶ። እዛ እንግዲህ 2 ነገር ነበረ። አንደኛው ትልቅ ድርቅ ነበረ 2000 ዓመተ ምህረት በፈረንጅ በእኛ አይ ቲንክ 92 አካባቢ 92 እንደገና ደግሞ ይሄ የሆነ ሌሽማኒያሲስ የሚባል በሽታ አለ በብዛት ሁመራ አካባቢና ኮንሶ ነው ያለው ኢትዮጵያ ውስጥ። ምንድን ነው እንደ ትንኝ አለች ሳንድ ፍላይ የምትባል በእሷ የሚተላለፍ እንደ ወባ አይነት በሽታ ነው። ግን በጣም ሰዎችን አድክሞ ነው የሚጨርሰው። አንዳንድ ምልክቱ እንደውም በቃ ደምሽን መጦ ቤዚክሊ በጣም አስቸጋሪ ህመም ነው። የእሱ ትሪትመንት ወይም ደግሞ ሕክምና ፕሮግራም ነበር እሱ ፕሮጀክት ላይ እና በድርቁ ላይ ደግሞ ፊዲንግ ሴንተር መመገቢያ ጣቢያ አለ። እዛ ላይ ያው በጣም የተጎዱ ህጻናት ሰዎች አሉ። ሕክምና አስፔክቱን ማገዝ ነው እና ኮንሶ ፕሮባብሊ አይ ቲንክ ነው ኢቨን አሜሪካም ካሳለፍኩ ጊዜ በጣም መወደው ጊዜ ነው። መብራት የለም ለምሳሌ ያን ጊዜ ጀነሬተር አለ ይጠፋል። ብዙ ነገሮች የከተማ እንትን የለም። ግን ካምፕ ውስጥ አብረን ከነበርን ሰዎች ጋር ከአካባቢው ሰው በጣም ጥሩ ሰው ነው። ንጹህ ሰዎች ናቸው። ስርቆት የለም። በቃ ንጹህ ሰው በቃ እንደዛ ነው እና ስራ ይወዳሉ። ካልቸራቸው በጣም ሪች ነው። ምንም ተንኮል አያውቁም። ወደ 21 ቀበሌ ገበሬ ማህበር ነበር። እንግዲህ ሁሉንም ነው የምንዞረው ያው ኬዝ ዲቴክት ማድረግ ወይም በሽታውን ማየቅ ስላለብን እና ላይፍን በቃ ሲምፕል አድርገሽ እንዴት ነው
በጣም እኛ እናወሳስበዋለን። ከተማ በጣም ብዙ ከሆነ ኦልሬዲ ይከብዳል ህይወት በተወሰነ መጠን። እንደገና እኛ እናወሳስበውና እንዲህ ነው ኮምፕሌክስ ኤንድ ሄቪ ማለት ውስብስብና ከባድ እናደርገዋለን። እነሱ ጋር ከባድ ነው። የሆነ ትልቅ ነገር ተሸክሞ ገበያ ለመምጣት ብዙ ወክ ያደረጉ ይሆናል። ግን ከሸጡት በኋላ አብረው ቁጭ ብለው በሰርክል ይጠጣሉ፣ ይጫወታሉ። ለምሳሌ ይሄ Y2K የሚባለው 2000 ላይ አሜሪካን ሀገር ዩሮፕ በቃ ዓለም ልትበቃ ነው ብሎ ኮምፒውተር ይዘጋ። በዛ ጊዜ ኮንሶ ምንም የለም Y2K ቤዚካሊ ላይፍ ዋዝ ጀስት ዘ ሴም እና በጣም ደስ ይላል። እና እኔ በህይወቴ ውስጥ አይ ቲንክ ሚሊተሪ ውስጥ እኔ ሚሊተሪ ባልሆንም ዲሲፕሊናቸውን ነው በጣም አደንቀው። በሌሊት ተነስተው ያለው ከባድ ነው የሚያደርጉት ነገር። ሰው የሆነ ነገር ድል ለማግኘት ምን አይነት ነገር ውስጥ ማለፍ እንዳለበት ነው ድሉ ተደገኝቶ። ግን በካምፑስ በትሬኒንግ እንኳን የሚያልፉት ላይፍ ትንንሽ ዲሲፕሊኖችን እኛ ከተማውንን እንጠላለን። ትማሪያለሽ። እዛ ግን የተማርኩት ሲምፕሊሲቲ ነው። በተለይ አሜሪካን ሀገር ከሄድኩ በኋላ ጠቅሞኛል። አንዳንዴ ብዙ ነገር ለምሳሌ ስፔሻላይዝ ሳደርግ ክብድ ያለ ነገር ውስጥ ስገባ አል ብሪንግ ኮንሶ። ሰዎች ኮንሶም እየኖሩ ነው። ምንም ሊመጣ አይችልም። ትልቁን ፒክቸር ካየሽው በጣም አንዳንድ ውስብስብ ነገሮች ስትገቢ ራስሽን ቶሎ ለማውጣት ምን ታስቢያለሽ? ኮንሶን ማሰብ አለብሽ። ምን ማለት ነው? እነሱ በጣም ሶፊስቲኬትድ በጣም ባስተሰባቸው እንደዛ ናቸው ማለት አይደለም። ግን አኗኗራቸው በቃ ግልጽ ነው። የሰው ልጅ ሊያስብ የሚችለውን ነገር እነሱም አእምሮ አላቸው፣ ያስባሉ፣ ይፈላሰፋሉ። ለምሳሌ ሰው የሚያስታርቁበት ሲስተም ሰው ከሰረቀ እንዴት ዲል እንደሚያደርጉ ዛስ ዋይ ሌብነት የሌለው በጣም ሶፊስቲኬትድ ነው። ኮምፕሊኬትድ ማለት ውስብስብ እንትን አላቸው፣ አስተሳሰብ አላቸው። ግን አኗኗራቸውን ግን ኮተት የሌለው በቃ ኮተት የሌለው ኑሮ። በተለይ አሜሪካ ደግሞ ጥሩ ቢሆን ብዙ ኮተት ስላለ ማለት ነው ይረዳሻል። ሳታስቢው ነው ልብስሽ የሚበዛው፣ ጫማሽ የሚበዛው፣ አብሮ ጣጣ ይበዛል። ከዛ ጋር ኮንሶ ኒውዮርክ የሚባል ቦታ አላቸው። እሱ አባሮባ የሚባል አይ ቲንክ ቀበሌ ገበሬ ማህበር ነው። እና ናቹራል ፎርሜሽን ነው አክቹዋሊ ገደል ውስጥ መሀል ያለ በቀይ አፈር የማይፈርስ ነው፣ ረጃጅም ነው። እና ኒውዮርክ ዳውንታውን አካባቢ ደሽ ከሆነ አክቹዋሊ ቱሪስቶችም ናቸው እንደዛ የሰጡት። እና ስታዩ ከውስጥም መግባት ትችላለሽ። ከውጭ ስታዩ ግን በቃ ሃይ ራይዚንግ ቢልዲንግስ ነው የሚመስሉት። እና ቆመው ደግሞ ይበላለጣሉ። የከተማ አይነት ቅርጽ ነው ያለው። እና ያ አንዱ እንግዲህ ከተማ ሲያምረን እዛ ነበር ወደ ኒውዮርክ አርባ ምንጭ ሌላ ማለት ነው አሳ ምናምን ስላለ አርባ ምንጭ ደግሞ ሌላው እንግዲህ የዚህ የቴረሲንግ ተራራ ላይ ያለው የእርከን ስራቸው እሱ በሱ ይታወቃል። እሱ ደግሞ ያው ሌላ ምክንያቱም ደረቅ ነው በብዛት ወንዝ ውሃ ብዙ ያላቸውን ውሃ በመቆጠብና በመጠቀም ይታወቃሉ። የዩኔስኮ ሄሪቴጅ ውስጥም የገባ ነገር ነው። እና ወደ 500 ዓመት እዛ አካባቢ ነው ያለውና ያለውን ውሃ እንዴት ማኔጅ እንደሚያደርጉት በጣም ጠንካራ ሰራተኞች ናቸው። ካልተሳሳትኩ አፍሪካ ውስጥ ካሉ 5 ወይም እንደዚህ ጠንካራ ሰራተኞች አንዱ ነው የሚባለው ኮንሶ። እና በጣም ሰራተኞች ናቸው። ግን የውሃ እጥረቱ ያው በተደጋጋሚ ደግሞ ድርቅ እንትን ያመጣል። ግን ያው እርከኑ ዩዶን ብሊቭ ያለው እንትን መሬቱ በጣም ወጣ ገባ ተራራ ይበዛዋል። እሱኑ ማኔጅ አድርገው እና ብዙ ያው ላይፋቸውን ሰስቴን ያደርጋል። ልክ ነው ይኖራሉ። እንግዲህ ከዛ ተነሳህና ወደ እንደገና ደግሞ ሌላ የእርዳታ ድርጅት ስትሪት ኪድስ ጋር የተያያዘ ላይፍ ኢን አበንዳንስ ወይም ሙሉ ህይወት ይባላል። እዚሁ ሀገር የተጀመረ ኦርጋናይዜሽን ነው። በአብዛኛው በጣም ችግረኛና ፖረስት ኦፍ ዘ ፖር ከድሆችም ይልቅ የተጠቁ ሰዎች ላይ ነው በብዛት የምንሰራ የነበረው። እና እነሱን ባላቸው ቤዚክ ኒድ ብቻ ሳይሆን ወደፊትም በሚያስፈልጋቸው ራሳቸው እንዲችሉ ባለው ላይ የሚሰራ ነው። ፕሮግራም ላይ ነበር የምሰራው። ፕሮግራሙ ትሬኒንግ መስጠት፣ ፕሮጀክቶችን እየቀረጹ እንግዲህ ከአካባቢያዊ ድርጅቶች ጋር ነው የምንሰራው። ሶዛት የእኛ ድርጅት ሲወጣ ፕሮጀክቱ እንዲቀጥል ማለትም ለምሳሌ ከቤተ ክርስቲያኖች ጋር ከእድሮች ጋር እንዲህ እዛው አብረው ከሚቆዩ ሰው ባለቤትነት እንዲሰማው ከሚያደርጉ ጋር ነው። እሱ እንግዲህ የድህነትን ባላየሁት አንግል እንዳየው ረድቶኛል ብዬ አስባለሁ። አንዳንድ ጊዜ እኛ የምንኖረው ኑሮ ሁሉ ሰው የሚኖረው ይመስለናል። እና ከቢሮ ወጥቼ አክቹዋል ፕሮጀክቱ ጋር ስታይ ሌላ ላይፍ አለ። ሰዎች እኛ እንደ ትርፍ የምናየውን ነገር እንደ ህልም ቢሆንላቸው ህልማቸው ነው። እኛ ግን እንደ ትርፍ ሆኖ የት ጋር ላድርገው የምንለውን ነገር እና እሱም አንዱ ሌግዠሪ ባለበት ሀገር ስኖር ሁል ጊዜ ይጠብቀኛል ሌላ አይነት ደግሞ ኑሮ እንዳለ እንዳልረሳና ብዙም ማረሳቸው አይነት
ለምሳሌ አንድ አይ ቲንክ ወደ መሀል ሜዳ ይመስለኛል እኔ ዳይሬክትሊ እንትን አላረኩትም፣ ግን የማስተምራቸው ሰዎች ከሰጡኝ ምሳሌ ነው እና እህል ለመጀመሪያ ጊዜ ቤታቸው ገብቶ አያውቅም፣ እየለመኑ ነው የሚኖሩት እና እናትየው ሁሉ ተፈጭቶ እንጀራ ሲጋገር ልጅቷ የ5 ዓመት የ4 ዓመት ልጅ ነች እና አታውቅም ምን እየተደረገ እንዳለ እና ምንድን ነው የምታደርጊው እንጀራ እንደዛ ማለት በቃ በልመና ነበር የሚኖሩት እና ያ ኑሮ የኛ አካል ነው እሱ እና እዛ ውስጥ ያው ሳላስበው ነው የገባሁት። ግን በኋላ እንደውም 1 ዓመት ተኩል ምናምን ያልቆየሁኝ። እሱ ደግሞ ያው ሌላ ዓለም ነው። እዚሁ አንድ ሀገር ውስጥ ስንት ዓለም እንዳለ እንግዲህ እንትን ያደርግሻል። ይሄ መሮህ ነው ዲቪ ሞልተህ የወጣኸው ዶክተር ምህረት? እንግዲህ እኔ መሮኝ ነው ማለት አልችልም። ወይም ትምህርት ፈለግ? አዎ ማለት እኔ አሁን ምነግርሽ ምን አይነት ነገር መሰለሽ፣ ውስጥሽ እኔ አሁን ውስጤ አለቀ። አሁን እዚህ ከዛም በኋላ የተወሰኑ ጥቂት ወራት ከሌሎች ኤንጂኦዎች ጋር ሰርቼ ነበረ። ግን አንደኛ መማር የምፈልገው ትምህርት እዚህ የለም፣ ሳይኪያትሪ ነበር። አሁን በኋላ እኔ ከሄድኩ በኋላ ነው የተጀመረው። ሌላው ግን አንዳንድ ጊዜ ነው የልብ ቋንቋና የጭንቅላት ቋንቋ ይለያያል ይባላል። ልብሽ የሆነ ነገር ሲፈልግ ይለግማል ከጭንቅላትሽ እና ጭንቅላትሽ መከተል ይኖርበታል። ብዙ ሰዎች እንዴት እንደሚያዩት አላውቅም። እኔ ይስማማኛል እሱና ሰማው ሌላ ነገር ፈለገ፣ ሞር ነገር ፈለግኩኝ እና አይ ቲንክ 2ኛ 3ኛ የነበር ዲቪ ስሞላ። ባይ ዘ ወይ ዲቪውን ከመሙላቴ በፊት ኦልሬዲ ሌላ ትምህርት ለመማር እየተጻጻፍኩ ትምህርት ቤቱ አድሚት አድርጎኝ፣ ግን ሜዲካል ያልሆነ ማለት ነው ክሊኒካል ሳይኮሎጂ ውስጥ ብዙ ያራቀ ነገር ነው። ግን ስኮላርሽፕ አላገኘሁኝም ነበር። እሱን እየፈለግኩ እያለ ነው እንግዲህ ዲቪው መጣ። ከዛ አይ ልብ ያልተሳሳተም ነበር አልኩ ማለት ነው እና ተነስተህ ሄድክ? አዎ ተነስቼ ያው ሄድኩኝ ማለት ነው። ቀጥታ ግን ትምህርት ቤቱ ገባህ ወይስ? ያንን ትምህርት ቤት አየሁት። አሁን ዲቪ እንደደረሰኝ ሲያውቁ ግሪን ካርድ አለኝ ማለት ነው። ስኮላርሽፕ የሚለውን ነገር ትንሽ አመነቱና ለምን ብድር አትወስድም? እዛ ቋሚ ነዋሪ ከሆንሽ ብድር መውሰድ። እኔ ደግሞ ብድር መውሰድ አልፈልግም፣ ምክንያቱም 6 ዓመት ፕሮግራም ነው፣ ፒኤችዲ ፕሮግራም ነው። እሱን ልማር ብል በትንሹ $67,000 ዕዳ ውስጥ እገባለሁ። እሱን ለመክፈል ደግሞ ሌላ ሳይክል ውስጥ ነኝ። ደግሞ ህልሜ እሱ አይደለም። ስለዚህ ከዛ ቁጭ ብዬ ማሰብ ጀመርኩ፣ ማውጣት ማውረድ። አሁን ለእኔ ኦልሬዲ ሕክምና ዲግሪ ስላለኝ ሜዲካል ዲግሪ ፈተና መውሰድ እችላለሁ የዛን ሀገር። ከዛ ኤኒቲንግ ስፔሻላይዝ ማድረግ እችላለሁ እና ሳይኪያትሪውን ስፔሻላይዝ ብርግ የሚለውን ሳየው አክቹዋሊ ኦልሬዲ ያለኝን ሕክምና ፕሮፌሽን አልጥለውም ማለት ነው። ማከምም እችላለሁ፣ ማማከርም እችላለሁ። የሳይኮሎጂውን ዲግሪ ቢይዝ የማረገውን ነገር ኦልሞስት በዚህ ማድረግ እችላለሁ። ፕላስ ሳይኪያትሪ ስፔሻላይዝ ስታደርጊ እየተከፈለሽ ነው። ቢኮዝ ሐኪም ስለሆነ ፈተናውን ማለፍ ብቻ ነው የሚጠበቅብሽ። ያኛውን ብማር ያው እየከፈልኩ ነው። ኢኮኖሚካሊም ሴንስ አይሰጥም። ሸዋሊም ደግሞ ድሮ ልቤ ውስጥ ያለው የእሱ ስለነበረ በቃ በዛ ትራክ ሄድኩኝ፣ ፈተናውን ወሰድኩኝ። ከዛ ቶሎ ብዬ ወደ ማከሙ ጎራ ተቀላቀሉ። አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። እንግዳችን ዶክተር ምህረት ደበበ ናቸው። አንድ ነገር እስቲ ግልጽ አድርግልኝ ዶክተር፣ በዚህ በስነ አእምሮ ሕክምናና የማማከር የተለያዩ ናቸው? እንግዲህ ትንሽ ልዩነት አለው። ምንድነው ማማከር የሚለው ነገር የብዙ አይነት ፕሮፌሽኖች ስራ ሊሆን ይችላል። አሁን ለምሳሌ ከሶሻል ሳይንስ ፊልድስ መተሽ ለምሳሌ ሶሻል ወርክ ወይም ሳይኮሎጂ ወይም ኢቨን አንዳንድ ጊዜ ቲዮሎጂ ተምረውም ወይም ደግሞ ስነ መለኮትም ተምረው ኤጁኬሽን ተምረው እነዚህ ሁሉ በማስተርስ ሌቭል ካውንስሊንግን በተለያየ ኳሊቲ ኢዘር ክሊኒካል ሳይኮሎጂስት ኦር ሶሻል ወርክ ወይም ደግሞ ላይሰንስድ ክሊኒክ ሶሻል ወርክ ሆነው ካውንስሊንግ ሊሰሩ ይችላሉ። ወይ ደግሞ እነኚህ ፕሮፌሽናል ካውንስለርስ የሚባሉ ወይም ደግሞ ኒውቴቲክ ካውንስለርስ የሚባሉ ከቤተ ክርስቲያን ወይም ከቤተ እምነት አንግል የሚመጡ ሰዎችም አሉ። ሳይኪያትሪም የተማሩ ሰዎች ከሕክምና ይወጡና ለ4 ዓመት ያህል ስፔሻላይዝ እናደርጋለን። የሚለየው ምንድን ነው? እሱ በሕክምናው ላይን ከሄድሽ ሞር በሕክምና ሞዴል ነው የምትሰሪው። ማማከሩም አለ፣ ግን ፕሪስክራይብ ታደርጊያለሽ፣ ሜዲኬሽን አስተኝተሽ ታክሚያለሽ። ሌሎቹ ፕሮፌሽኖች ላይ ሞር የቶክ ቴራፒ ነው፣ በንግግር የማማከር ላይ ነው ሞር ፎከስ የሚያደርጉት። አንዳንድ ቦታ ኢንቴግሬትድ ነው። የአእምሮ ሐኪሙ ያይና ሲሪየስ የሆነ ምክር የሚያስፈልጋቸው ከሆኑ ወደ ሌሎቹ አማካሪዎች ሊልካቸው ይችላል። ራሱም አንዳንዴ ሊያደርገው ይችላል። ስለዚህ ማማከር የብዙ ፕሮፌሽኖች ስራ ሊሆን ይችላል። እኛ ትንሽ ሼር እናደርጋለን እሱ ላይ።
አክቹዋሊ የአእምሮ ሕክምና ባለሙያዎች ማማከር በደንብ እንዲችሉ ወይም ደግሞ ኳሊፋይድ እንዲሆኑ ይጠበቅባቸው። አሁን የምትሰራው ዩኒቨርሲቲ ሆስፒታል ውስጥ ነው? እዛ አይደለም። ምክንያቱም ዋንስ ዩኒቨርሲቲ ሆስፒታል ትሬንድ ከሆንኩ በኋላ አንድ ፕራይቬት ሆስፒታል ነበር መጀመሪያ ስራ የጀመርኩት። ከዛ ደግሞ የተወሰነ ጊዜ ሌላ ዩኒቨርሲቲ ሆስፒታል ካንሳስ ሲቲ ትንሽ ጊዜ ሰራሁ። በኋላ ግን አሁን ለእኔ ላለኝ አሬንጅመንት እዚህ እየመጣሁ መሄድ አይቻልም። እዛ ሀገር ፔሸንት በሽተኛ ካለሽ እዛው መኖር አለብሽ፣ መከታተል ያስፈልጋል። አሁን ለእኔ ኮንትራክት እንትን እድል ይሰጡኛል። አሁን 6 ወር ሲሄድ የተኙ ህመምተኞቻቸውን ነው የማየው። ፕራይቬት ሆስፒታል ነው አክቹዋሊ፣ ስፕሪንግፊልድ ይባላል ከተማው፣ እዛው ሚዙሪ ውስጥ ነው። ስለዚህ ሲሄድ የራሴ ፔሽንት ይኖሩኛል፣ ላክማለሁ። ስንት ስል ሌላ ሰው ቴክ ኦቨር ያደርጋል እና ተመላላሽ ሰዎች አላይም ማለት ነው እዛ ሲሄድ። እና አልፎ አልፎ ሜዲካል ስቱደንትስ ይመጣሉ ከተለያዩ ሜዲካል እነሱን ትንሽ ትሬን ማድረግ ነገር ውስጥ። አዘርዋይስ ግን ፕራይቬት ሆስፒታል የግል ሆስፒታል ነው የሚባለው እዛ ጋር ብዙ አይነት ሲስተሞች አሉ። እንግዲህ የሰው አእምሮ ረቂቅ ነው መቼም። ህመሙ ምን ይመስላል ብሎ ለማወቅ ደግሞ እናንተ በስልጠና ታገኙታላችሁ። ህክምናው ወይ በንግግር ይሆናል ወይ በመድኃኒት ይሆናል። ግን ከረቂቅነቱ ጋራ ተያይዞ ከባድ አያደርገውም አንድን ሰው ይሄ ነው ህመሙ ይሄ ነው ለማለት? በጣም ከባድ ነው። ከብዙ የህክምና ፊልዶች የአእምሮ ህክምና ገና እንግዲህ ልጅ ነው የሚባለው። ማለት ብዙም ማናቀው ነገር አለ። እንግዲህ ያው የሰው አእምሮ ብዙ አይነት አንግል አለው። ለምሳሌ ሰው አእምሮ ውስጥ እጢ ቢወጣ የአእምሮ ሐኪም አይደለም የሚያየው፣ የአእምሮ ቀዶ ሐኪም ነው የምንላቸው ኒውሮሰርጅኖች። ያንን የተዛባ እንትን ወይም ያለ እጢ ወይም ሌላ ችግር ቢኖር ቀደው የሚያወጡ ሐኪሞች አሉ። እሱ ሌላ ስፔሻሊቲ ነው። ሌላ ደግሞ ለምሳሌ ስትሮክ ወይም ይሄ ጭንቅላት ውስጥ ደም ቢፈስ የተለያየ ነርቭ ችግሮች ሲፈጠሩ የሚያዩ ሐኪሞች አሉ። ኒውሮሎጂስት ነው የምንላቸው የነርቭ ሐኪሞች። ሞር እንግዲህ ሃርድዌር አይነት ነገር ነው እሱ፣ የሚታየውን የሚያክሙ ማለት ነው። ግን ሰዎች ከአእምሮ ተግባሩን ሲስት አሁን የአእምሮ ህክምናና የማማከር እንትኑ ዞን ወደ